ሰላም እንዴት ናችሁ ተከታታዮች? እኔ አልሐምዱሊላህ በጣም ደህና ነኝ። ከባለፈው ክፍለ ጊዜ የቀጠለው ኪዩብ ኤንድ ኪው ሩት ኦፍ ኤን ነምበር ይለናል። ስለ ኪዩብ እና ኪዩብ ሩት ምንነት እናያለን። የመጀመሪያው ኪዩብ ኦፍ ኤን ነምበር ማለት ወይም ኪዩብ ኦፍ ራሽናል ነምበር ማለት ምን እንደሆነ እናያለን። ወደ ኋላ ልመልሳችሁና ስኩዌር ኦፍ ኤን ነምበር ምንድን ነው የሚለውን እናስታውሳለን። ስኩዌር ኦፍ ኤ ነምበር ኢዝ ዘ ፕሮዳክት ኦፍ ኤ ቫሊዩ ዛት ካን ቢ ኤ ነምበር ካን ቢ መልቲፕላይድ ባይ ኢትሰልፍ። አንድ ቁጥር ከራሱ ጋር ተባዝቶ የሚመጣልን ከሆነ ስኩዌሪንግ ነምበር እንለው ነበር። ስኩዌር ሩት የምንለው ደግሞ ከዛ ከተባዙት ውስጥ አንድ ቁጥር ከራሱ ጋር ሲባዛ ነው። ከዛች ውስጥ ሰሌክት አድርገን ከተመሳሳይ ውስጥ አንዷ ስኩዌር ሩት ትባል ነበር። ኦኬ ቱዴይ ዊ ካን ዲስከስ አባውት ዘ ሚኒንግ ኦፍ ኪዩብ ኤን ኪዩብ ሩት ይሆናል ማለት ነው። ኪዩብ ኦፍ ኤን ነምበር ኢዝ ዊ ካን መልቲፕላይ ኤን ነምበር ባይ ኢትሰልፍ ሃው መኒ ታይምስ? 3 ታይምስ ይሆናል። ስኩዌር የሚለው ራሱ ከራሱ ጋር ነው። ኪዩብ ኦፍ ኤን ነምበር የምንለው ግን የተሰጠንን ቁጥር ከራሱ ጋር ስንት ጊዜ ሲባዛ ነው? 3 ጊዜ ተባዝቶ የሚመጣ ከሆነ ያ ተባዝቶ የመጣው ውጤት ምን ይባላል? ፕሮዳክቱ ኪዩብ ኦፍ ኤን ነምበር ይባላል። ፎር ኤግዛምፕል እዚህ ጋር በተሰጠን መሰረት እንደምታዩት እሺ ቤዝ አለችን፣ ከላይ ደግሞ ምን አለን? ኤክስፖነንት አለን። አሁን እዚህ ጋር እየጠየቀን ምንድን ነው? 3 ዘ ፓወር ኦፍ 3 ሲል 3 ስንት ጊዜ ነው? 3 ጊዜ ተባዝቶ የሚመጣው ውጤት ምንድን ነው? ልክ እንደዚህ ከተጠየቀ ኪዩብ ኦፍ ኤን ነምበር ተጠየቅ ማለት ነው። ይሄንን ለመስራት ይሄን የተሰጠንን ቁጥር ይቻት እቺ ማለት ነው ቤዟ፣ ከላይ ኤክስፖነንቱ ስንት ጊዜ ነው ያለን? 3 ጊዜ ነው። ለምሳሌ ይሄ ቤዙ 3 ሆኖ ከላይ ደግሞ 2 ቢሆን ስንት ጊዜ አብዙት እያለ ነው? 2 ጊዜ። ያ ማለት ኪዩብ ኦፍ ኤን ነምበር አልጠየቀንም፣ ስኩዌር ኦፍ ኤን ነምበር ይሆናል ማለት ነው። ግን ይሄ ኤክስፖነንት 3 ጊዜ ስላለን 3ን 3 ጊዜ ስናበዛ የሚመጣው ውጤት ስንት ነው እያለን ነው። ያ ማለት 3 ሲባዛ 3 አይደለም፣ 3 ሲባዛ 3 ሲባዛ 3 ይሆናል ማለት ነው። አሁን ይህንን ለመያዝ መርሳት የሌለብን ማወቅ ያለብን ምንድን ነው? 3 ታይምስ ኤ ዲፈረንት ፍሮም 3 ዘ ፓወር ኦፍ ኤ። 3ን በኤ ማብዛትና 3ን ደግሞ አሁን መኒ ታይምስ ኤ ታይምስ። አሁን ኤ ምንድነች? ቫሪያብል ናት። እዚህ ጋር 3 ሊዲንግ ኮኤፊሽንት ናት፣ እዚህ ጋር ደግሞ ቤዝ ናት ማለት ነው። ስለዚህ 3ን በኤ ማብዛትና 3 ደግሞ አሁን መኒ ታይምስ ኤ ያክል። እንግዲህ ኤ ስንት ጊዜ እንደሆነ አልታወቀም ማለት ነው። በጣም ልዩነት አለው። ለምሳሌ 3 ኪዩብድ ሲል ምን ያህል ነው ብያለሁ? 3 ታይምስ 3 ታይምስ 3 ይሆናል። 3 ታይምስ 3 9 ነው። 9 ታይምስ 3 ደግሞ ስንት ይሆናል? 27 ይሆናል ማለት ነው። አሁን ይሄ 27 መጣለን። እዚህ ጋር ደግሞ ጀስት እንበልና አሁን በዚህ ቦታ ላይ 3 ዘ ፓወር ኦፍ ኤ ማለት በተሰጠችን እዚህ ጋር ምንድን ናት? 3 ስንት ጊዜ እዚህ ጋር ይቺ 3 ታይምስ የምትለዋ ይቺ 3 ምንን ትወክላለች ማለት ነው? ኤን ትወክልልናለች ማለት ነው። የዋጋ ስንት ናት? 3 ናት። እዚህ ጋር ብናወርዳት ደግሞ የኤ ቦታ ይሄው እዚህ ጋር እንደ ቫሪያብል ሆና 3 ታይምስ 3 ከሆነ ደግሞ ስንት ይሆናል? 9 ይሆናል። 3 ሲባዛ በ3 9 ነው። ግን ማወቅ ያለብን 27 እና 9 ምን አይደሉም፣ አንድ ሊሆኑ አይችልም። ስለዚህ በዚህ መልኩ ምን ማግኘት እንችላለን ማለት ነው? ከተሰጠን ላይ ኪዩብ ኦፍ ኤን ነምበር በዚህ መልኩ መስራት ይቻላል ማለት ነው። ቀጣይ ፓርታችን ኪዩብ ኦፍ ኤን ነምበር ካየን ኪዩብ ሩት ኦፍ ኤን ነምበር ይሆናል። ኪዩብ ኦፍ ኤን ነምበር ኤንድ ኪዩብ ሩት ኦፍ ኤን ነምበርስ አር ሪቨርስ ኢች አዘር በት ኢት ሃዝ ኢትስ ኦውን ሪሌሽንሽፕ። ኪዩብ ኦፍ ኤን ነምበር ብዜቱ ሲሆን ኪዩብ ሩት ደግሞ ያንን ብዜት ሊሰጡን ከሚችሉ ተመሳሳይ ቁጥሮች ከሶስት ውስጥ
አንድ አይነት ስለሆኑ አንዳንድ ሰሌክት አድርገን ወይም ደግሞ መርጠን የምንወስድ ከሆነ ኪዩብ ሩት ኦፍ ኤን ነምበር ይሆናል ማለት ነው። ግን የራሳቸውን ምን አላቸው? ዝምድና አላቸው። አንዱ ብዜት ነው፣ አንዱ ደግሞ የምንመርጣት ፋክተር ወይም ደግሞ አካፋይ ይሆናል ማለት ነው። ምን አለን? ኢፍ ኤ ኤንድ ቢ አር ጊቨን እንበልና ኤ እና ቢ የተሰጡ ወይም ደግሞ ጊቭን ቢሆኑ ኤ ኪዩብድ ኢዝ ኢኳልስ ቱ ቢ፣ ኤ ኪዩብድ ኢኳልስ ቱ ቢ ይሆናል ማለት ነው። አሁን ስኩዌር ሩት ላይ ኤ ዘ ፓወር ኦፍ ቱ ብለን ኢኳልስ ቱ ቢ ነበር የምንለው። እዚህ ጋር ደግሞ ኤ ዘ ፓወር ኦፍ ስሪ ኢኳልስ ቱ ቢ። ኤ 3 ጊዜ አባዝተን የመጣ ውጤት አለ። ሲወጣ ደግሞ ከኪዩብ ሩት ምን ሆኖ ይወጣል ማለት ነው? ቢ ይሆናል። ስንት ጊዜ ተባዝቶ የነበረ ነው? 3 ጊዜ ተባዝቶ የነበረ ማለት ነው። ሶ ይሄን ስንጽፈው ኢን ዘ ኪዩብ ሩት ኦፍ በነገራችን ላይ እቺ ምልክታችን 1/2 የሚል ሚኒንግ ነው ያላት። ይቺ ደግሞ ኪዩብ ሩት ኦፍ 3 ከሆነ ይችኛዋ ከ1/2 ጋር እኩል ናት። ኪዩብ ሩት ኦፍ 3 ከሆነ ይሄ ደግሞ ከሆነ ልክ እንደዚህ ኤ ከሆነ ይችኛዋ ማለት ነው ኪዩብ የምትለው 1/3 ጋር አንድ አይነት የሆነ ሚኒንግ አላት። ስለዚህ ኢን ዘ ኪዩብ ሩት ኦፍ ኤ ኦልዌይስ ኢኳልስ ቱ ቢ ይሆናል። ያ ማለት እዚህ ጋር ቤዛችን ኤ ይሆናል፣ ኤክስፖነንታችን ደግሞ ስሪ ነው። 3 ጊዜ ከላይ ያለችው ኤክስፖነንቱ ኤ ምን ያህል ጊዜ ተባስታ ነው ማለት 3 ጊዜ ተባስታ ቢ የምትሰጠናለ። ያ ማለት ኢኳልስ ቱ ብለን በዚህ መልኩ እንገልጽና ምሳሌ ሆን እንሰራለን። በዚህ አይነት ምሳሌ ፋይን ዘ ኪዩብ ሩት ኦፍ ኤን ነምበር እዚህ ጋር የሰጠን ፋይንድ ዘ ኪዩብ ሩት ኦፍ 81 ነው የሰጠን። 81 ሊሰጡ ከሚችሉ ቁጥሮች አሁን 81ን የሚሰጠን 3 ጊዜ ተባዝቶ ማን ነው እያለን ነው። ስለዚህ እንደዚህ አይነት ቁጥር ከሆነ we can use a three factor in order to select or in order to find its cube root of a number። ይህን ለመስራት ትሪ ፋክተር ወይም የማካፈል ዘዴ እናያለን ማለት ነው። ይሄው በዚህ መልኩ ስንሰራ ምንድን ይመጣልን? 81 አለ በ3 እናካፍለው 27 ይመጣል። 27 ደግሞ በ3 9 ነው። 9 በ3 3 3 በ3 ደግሞ 1 ይመጣል። ይህ ማለት መረዳት ያለብን ነገር 4 ነው። እኛ ደግሞ ይሄ የተለየ ሆነብን ማለት ነው። ስለዚህ ምን ይሆናል ማለት ነው? እዚህ ጋር እንስና ኪዩብ ሩት ኦፍ 81 ማለት 3 ታይምስ 3 ታይምስ 3 ታይምስ 3 ይሆናል ማለት ነው። ሶ ኪዩብ ሩት ስለሆነ እነዚህን ስንመርጣቸው 3 ሲባዛ በ3 ስንት ይሆናል? 9 ጊዜ 3 27 ይመጣል። ይህ ማለት ኢን ዘ ኪዩብ ሩት ኦፍ 27 ታይምስ ኢን ዘ ኪዩብ ሩት ኦፍ 3 ይሆናል። መለየት እንችላለን ማለት ነው። ሶ ይችኛው መውጣት ትችላለች። 27 ከኪዩብ ሲወጣ ስንት ይሆናል? 3 ትሆናለች። ይችኛዋ ግን መውጣት ስለማትችል ምን ትሆናለች? 3 ትሆናለች። 3 ኢን ዘ ኪዩብ ሩት ኦፍ 3 የሚል ይመጣል። ዛሬ እዚህ ጋር እናቆማለን። ቀጣይ በሌላ ጥያቄ እስከምንገናኝ ባይ ባይ።